ሁለተኛ ነገር ደግሞ ልጄ መንጃ ፍቃድ አውጥቷል። የሲኖ ሹፌር ነው። ስራ የለውም። 2 አመት ቁጭ ብሏል ቤት ውስጥ መንጃ ፍቃድ ይዞ እያለ እሱንም ጽፌያለሁ። ከዛ እሱም ያው በራሱ ስራ ባይሆንም ግን ከመኝታ ተነስቶ መስራት ጀመረ። አሁን ስራውን ጀምሮ ነው ያለው። አሁንማ ሲኖም ይዟል። ሲኖ ክብር ለኢየሱስ ይሁን። አረ አጨብጭቡለት ለጌታ። ዛሬ በዚህ አፍ ቃል አውጣችኋለሁ። እግዚአብሔር ከዚህ በኋላ በቤታቸው ውስጥ ድህነት አይኖርም። እግዚአብሔር በበረከት ይጎበኝላችኋል ይላል። አራት ነገር ነው ተጣፈችው። አንደኛ የእሷ ችግር፣ ሁለተኛ የልጇ ችግር፣ ሶስተኛ ምን ሰማለን? ሶስተኛ ደግሞ የጋራ ቤት ነበረ። እሱ እንዲሸጥ ብዙ ጭንቀትና ብዙ ሁከት ነበረብኝ። እግዚአብሔር እንዲሸጥ አልኩት፣ ተሸጠ፣ ወጣ። አጨብጭቡለት። ሃሌሉያ። አራተኛ ነገር ደግሞ እግዚአብሔር ለኔ ለራሴ ቤት እንዲሰጠኝ ጽፌ ነበረ። ለአራተኛ ለራስሽ ቤት እግዚአብሔር እንዲሰጠኝ እና ሰጥቶኛል። ቤቱ ወሰድ ታምናላችሁ? ጌታ ምስክሬ ነው። እስክሪብቶም ቃልላችሁም ደብተር ይዛችሁ ነው አልላችሁም። ዛሬ ግን በቃል አውጥባችኋለሁ። በልባችሁ ጻፉ። እግዚአብሔር እንደዚህ አለኝ፣ ይሄ ወር ይሄ ዓመት ሳያልቅ ጌታ ምስክሬ ነው፣ ፈልጋችሁ ያጣችሁ ጉዳዮች በሙሉ ዛሬ ጀምሮ በእጃቸው መግባት ይጀምራል። እሺማይ ይሄ ሆኖልኛል። ክብር ለኢየሱስ ይሁን። ለዚህ ጌታ ምን ትያለሽ? ምን አለው? ራሴ ማንነቴ ሰጥቼዋለሁ። አሁንም እንዲጠቀምብኝ እፈልጋለሁ። አይኔ እንዲከፈት፣ ጆሮዬ ሰማይን እንዲሰማ፣ በቃ ሌላ ምንም የምፈልገው የለኝም። ቆይ እማ ላንቺ አራቱም ነገሮችን የሰጠልሽ አምላክ እኔ አንድ ቃል ሳላወጣ አሜን፣ በበረከት ላይ ብቻ ጻፉና ያዙት። የሚያስፈልጋቸው ነገር በሙሉ ይሆንላችኋል ብዬ ቃል ሳወጣ አንቺ በእምነት ጽፈሽ ነው ያልሽው። ጻፉ ተብሎ የምትፈልጉትን ጻፉ ተባለ። አንደኛ ቤቱ እንዲሸጥ፣ ሁለተኛ ለኔ እንዲሰጠኝ፣ ሶስተኛ ጤና እንዲመለስ፣ አራተኛ ቤት የተኛው ልጄ ወደ ስራ እንዲወጣ ብዬ ጻፍኩኝ። አራቱ ሆኖልሽ? ሁለቱ ቆይቷል ከሆነልኝ፣ ሁለቱ አሁን ነው የሆነልኝ። አሁን ሃሌሉያ። እሺማ አሁን ላንቺ በሮችን ሙሉ የከፈተ እግዚአብሔር እነዚህ የዋዎች ደግሞ ቁጭ ብለው እየሰሙ የነበሩት ህዝብ፣ ለዚህ ህዝቦች ደግሞ ምን ትያለሽ? ለኔ ደረሰ። ጌታ ይድረስልኝ። እግዚአብሔር ዳርቻችሁን ያስፋ። ጸሎቴን ይስማላችሁ። እጃችሁ ከፍ አድርጉና ጌታ ሆይ የኔ ጸሎቴን ስማልኝ በሉት። ይሄ ነው። አሜን። ተባረክ።